ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ርዘም ያሉ አረፍተ ነገሮችን ጽፌ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው ከኔ ጋር ትኩረት ወስዳችሁ ተከታተሉ። ኦኬ፣ እዚህ ጋር እንደማሳያችሁ ምን ይላል? ሙሐመድ ሙ ማለት የቤተሰብ ሁለተኛ ናት። ሀ የመጀመሪያ፣ መ የመጀመሪያ፣ ደ የቤተሰብ ስድስተኛ። ሙሐመድ የአዲስ የመጀመሪያ፣ አ የመጀመሪያ፣ ዲ የቤተሰብ ሶስተኛ፣ ስ የቤተሰብ ስድስተኛ። የአዲስ አበባ፣ አ ማለት የመጀመሪያ ፊደል ናት። በመጀመሪያ፣ ባ የቤተሰብ አራተኛ፣ አበባ። ከተማ፣ ከ የመጀመሪያ፣ ተ የመጀመሪያ፣ ማ የቤተሰብ አራተኛ፣ ከተማ። ኗሪ ስንል ኗ ማለት የኔ ቤተሰብ ስምንተኛ፣ ሪ የቤተሰብ ሶስተኛ፣ ኗሪ ነው ይላል። ስለዚህ ምን ይላል ማለት ሙሐመድ የአዲስ አበባ ከተማ ኗሪ ነው የሚል አረፍተ ነገር ሰራም ማለት ነው። ወደ ቀጣይ ስንመጣ እንደገና ትላንት፣ ት ማለት የቤተሰብ አራተኛ፣ ላ የቤተሰብ ት ማለት የቤተሰብ ስድስተኛ፣ ላ ማለት የቤተሰብ አራተኛ፣ የቤተሰብ ስድስተኛ፣ የቤተሰብ ስድስተኛ። ትላንት ሱቅ፣ ሱ ማለት የቤተሰብ ሁለተኛ፣ ቅ የቤተሰብ ስድስተኛ፣ ሱቅ። ሂ ማለት የቤተሰብ ሶስተኛ፣ ጀ የቤተሰብ አምስተኛ፣ ጫ ማለት የቤተሰብ አራተኛ፣ ማ የቤተሰብ አራተኛ፣ ጫማ። ገዝቼ ገ የመጀመሪያ፣ ዝ የቤተሰብ ስድስተኛ፣ ቸ የቤተሰብ የመጀመሪያ፣ መጣሁ ምን ይላል ማለት በአጠቃላይ ስናነበው ትላንትና፣ ሱቅ፣ ሂጄ፣ ጫማ፣ ገዝቼ መጣሁ ይላል ማለት ነው የሚል አረፍተ ነገር ሰራን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? አልማዝ፣ አ የመጀመሪያ፣ ለ የቤተሰብ ስድስተኛ፣ ማ የቤተሰብ አራተኛ፣ ዝ የቤተሰብ ስድስተኛ። አልማዝ። ዛሬ፣ ዛ ማለት የቤተሰብ አራተኛ፣ ሬ የቤተሰብ አምስተኛ፣ ወደ ቤተሰብ፣ ቤ የመጀመሪያ፣ ተ የመጀመሪያ፣ ሰ የመጀመሪያ፣ ብ የቤተሰብ ስድስተኛ፣ ቤተሰብ። ሄደች፣ ሄ ማለት የቤተሰብ አምስተኛ፣ ደ የመጀመሪያ፣ ቼ የቤተሰብ ስድስተኛ። ስለዚህ በአጠቃላይ ምን ይላል ማለት አንድ ላይ ስናነበው አልማዝ ዛሬ ወደ ቤተሰብ ሄደች የሚል ቃል እንመሰርታለን ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ እንደገና እዚህ ላይ ምን አስቴር፣ አ የመጀመሪያ፣ ስ የቤተሰብ ስድስተኛ፣ ቴ የቤተሰብ አምስተኛ፣ ሬ የቤተሰብ ስድስተኛ። አስቴር። ጎበዝ፣ ጎ የቤተሰብ ሰባተኛ፣ በ የመጀመሪያ፣ ዘ የቤተሰብ ስድስተኛ፣ ጎበዝ። ተማሪ፣ ተ የመጀመሪያ፣ ማ የቤተሰብ አራተኛ፣ ሬ የቤተሰብ ሶስተኛ፣ ተማሪ። ናት። ስለዚህ በአንድ ላይ ስናነበው ምን ይላል ማለት ነው? አስቴር ጎበዝ ተማሪ ናት። አስቴር ጎበዝ ተማሪ ናት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና እዚህ ጋር ከበደ በጣም ጎበዝ ተማሪ ነው ይላል ማለት ነው። ወደ ቀጣዩ ስንሄድ ነገ ወደ ቤተሰብ እሄዳለሁ፣ ነገ ወደ ቤተሰብ እሄዳለሁ የሚል አረፍተ ነገር ሰራን ማለት ነው። ወደ ቀጣይ ስንመጣ እንደገና ምን ይላል? ቀኑ ዛሬ በጣም ዝናብ ነበር። ቀኑ ዛሬ በጣም ዝናብ ነበር የሚል ቃል
እንመሰርታለን ማለት ነው። ወይም ደግሞ አረፍተ ነገር እንሰራለን ማለት ነው። ወደ ቀጣዩ ወደ መጨረሻው ስንሄድ አለሚቱ ወደ ከተማ ወጣ ብላለች። አለሚቱ ሲል አ የመጀመሪያ ሚ የሚብሰው ሶስተኛ ትቱ የተብሰው ሁለተኛ ወደ ከተማ ከየመጀመሪያ የመጀመሪያ ማ የሚብሰው አራተኛ ወጣ ወ የመጀመሪያ ጣ የተብሰው አራተኛ ብ የበብሰብ ስድስተኛ ላለች አለሚቱ ወደ ከተማ ወጣ ብላለች የሚል አረፍተ ነገር ሰራን ማለት ነው። ስለዚህ ለዛሬ ያው ረዘም ያሉ አረፍተ ነገሮችን ነው ሰርቼላችሁ የመጣው ነበር። ለዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።